የሚኖር ኢትዮጵያዊ በጣም ብዙ ሴቶችን በሰው ፎቶ እየተጠቀመ ያወራቸዋል። በአንድ ልጅ ፎቶ ልጁን መጥቶ ነበር፣ ቪዲዮ ከፍቶ ነበረ። ዛሬ ማታም ይመጣል፣ ቀጠሯለን። ከኢንስትግራም ላይ የአንድ ሆሳም የሚባል ጸይም ቆንጆ ልጅ አሜሪካን የሚኖር ልጅ ፎቶዎች ውሻውን ሳይቀር ይጫቀልበታል። ልጁ ውሻ ምናምን አለው አሜሪካ የሚኖረው አይዶ ነው። እዛ ተወልዶ አድጎ ይሆን አላውቅም። ያበሻውን ውሻ ሲያሳድግ አስበኳል። ውሻ በ16 ዓመት ነው የሄድኩት አሜሪካን ለመጣ። በ16 ዓመቱ ነው የሄደው። ለዛ ነው እንደዛ አወራሩ ራሱ ላይክ የሀብታም ልጅ ይመስላል ልጁ አወራሩ ራሱ። እና ላይክ የሀብታም ልጆች ሞልቀቅ ያለ አወራር አለ። ላይክ እንደዛ ነው የሚያወራው። እና ልጁን የእሱን ፎቶ ቪዲዮ ስቶሪ ሳይቀር ኢንስታግራም ላይ ልጁ የሚያደርገውን ዳውንሎድ እያደረገ ታቱን ሳይቀር ሰርቆታል። ታቱ ልክ ልጁ እጅ ላይ የተሰራውን ታቱ ሳይቀር ተነስቶ ታቱ ልክ እንደሱ ተሰራና ቪዲዮ ሲከፍት ራሱ በቪዲዮ ሴቶቹን ሲያወራ ፊቱን አያሳያቸውም፣ ታቱን ብቻ ነው የሚያሳያቸው። ለምን? የዛን ልጅ ፎቶ ቪዲዮ ስለሚፖስት በቃ ቪዲዮ ላይ ያዩት እጅ ስለሆነ በዚህም እጁን ብቻ ሲያሳይ ያምኑታል። በቃ እጁን ብቻ አድርጎ ነው ቁጭ ብሎ በቪዲዮ ኮል የሚያወራቸው። መጀመሪያ በሱ ፎቶ ይጀምራል። በሱ ፎቶ በዙ ቪዲዮ ይጀነጅናል፣ ያሳምናቸዋል። ልክ ፍቅር ውስጥ እንደገቡ ሲያቅ በራሱ ማንነት በሆነ አጋጣሚ በቃ ብዙ ሰበብ ነው የሚሰጣቸው። ስክሪን የተሰብሮ ምናምን ቪዲዮ እነሱ ቪዲዮ እያወሩት እሱ ቪዲዮ አያበራም። ሃይማኖቱን ሰርቆታል። ሃይማኖቱን ሳይቀር ሲጀመር አይ ማርቆስ ሃይማኖቱም እንደሆነ አይታወቅም። ጋይስ ሙስሊምም ክርስቲያንም አይደለሁም ኢሉሚናቲ ነኝ ብሏል ራሱ ለማ ለፍቅረኛው። ስለዚህ ሃይማኖቱ አይታወቅም፣ ሃይማኖት የለውም። እና ልክ ካወቁ በኋላ እስካሁን ድረስ ያላወቁ አሉ። እስካሁን ድረስ ትክክለኛ ፊቱን ያላዩ አሉ። እኛ አይተነዋል ኦልሬዲ። ያላዩ አሉ። ትክክለኛ ፊቱን ያዩ ደግሞ ጥቂት ሴቶች አሉ። እነዛ ጥቂት ሴቶች በጣም ስለ ብዙ ዓመት አብረው ስለቆዩና ስለተላመዱ ነው ትክክለኛ ፊቱን ያዩት። ሲጀመር አንደኛ ትክክለኛ ፊቱን ያየችው አበበች ናት። ለምን? ብር አፍስሶባታል። ብሩን ስላወጣባት ነው እስከ መጨረሻው። ምናልባት ሌሎቹን ትቶ እሷ ጋር ብቻ ሊቆይ ስላሰበ ይሆናል ፊቱን ያሳያት። እና እነዚህ 83 ሴቶች ፎቶ እና ቪዲዮ አለው። ቪዲዮ ኮል ሲያወሩ አይዘጉትም። 24 አወር ነው የሚያወሩት። ልብሷን ስትቀርጽ ራቁቷን የቀረጻት አለች። በተለያየ ሁኔታ ላይ የቀረጻቸው 83 ሴቶች ቪዲዮ አለ። ይሄ ነው ምን ለማግኘት ገንዘብ ደግሞ ማለት ኢንቨስት ያደረገባቸው ስትይ አብሯቸው እያወራ ገንዘብ ይኸውልህ ላስረዳክ። ሌሎቹ ላይ ገንዘብ ኢንቨስት አላረግም። አንድ ዱባይ ያለችዋ ላይ አበበች የፓስፖርት ስሟ ነው በዜድ በመባል ነው የምትታወቀው። እሷ ላይ ብቻ ገንዘቡን ስፔንድ ስላረገ ታየላት። ለምን? የእውነት ወደዳት መሰለኝ እሷን። ሌሎቹን ቪዲዮ ነው የሚያስልካቸው፣ የሚቀርጻቸዋል። በጣም መልአክ ሆኖ ነው የሚቀርባቸው። በአሜሪካን ሀገር መድኃኒት የጠጣቻለች በሱ ምክንያት በቪዲዮ ሲያስፈራራት። ኢትዮጵያ ተማሪ ናት። ቤተሰቦቿን እናቷን ሳይቀር ያስተዋወቀችው ልጅ ለእናቷ ሳይቀር እፈልግሻለሁ እናትየውን ሁላ ተመኝቷል። ልጁ ጤነኛ አይደለም። ምልክ ለዚህ ነው እናቷን ሳይቀር ለመጀንጀን ሞክሯል። ወጣት ናት እናቷ። ልጅቷ የኮሌጅ ተማሪ ናት። እሷ መድኃኒት ጠጥታ ሆስፒታል ገብታ ነበረ። አሁን ነው ድና ወጥታ እዚህ የመጣችው። አንዲት ልጅ ደግሞ ቲና የምትባል ዱባይ ላይ መድኃኒት ጠጥታለች። በሱ ምክንያት ቪዲዮ ከቀረጻቸው በኋላ ይለወጥባቸውና መሳደብ፣ ማስፈራራት፣ በጣም አጸያፊ ስድብ ነው የሚሰድባቸው። ቮይስ ጽሁፍ ምናምን ቴሌግራም ላይ ለእኔ ልካልኛለች አበበች። እና ቪዲዮዎቹ ግን እንትና ጋር ነው ያሉት፣ ፍርሲት የምትባል ልጅ ጋር ኖ አይደለም፣ ስቶርሚ የምትባል ልጅ ጋር። ስማቸው ራሱ ይገርማል ልጆቹ። ዛሬ ማታ ይመጣል። እኔም ተጎድቻለሁ። ብሬን ያምጡ፣ ብሬን ይመልሱ። ይህ ሁሉ ቁጥር ሲሆን ምን ለመጠቀም ነው? ከቪዲዮ ባሻገር ቪዲዮንም የሚቀርጽበት ምክንያት ምንድን ነው? ምናልባት አንዳንዱ እኛ አሁን የሚገጥሙን ኬዞች ብዙዎች አሉ። እንደዚህ አይነት ነገር ቪዲዮ ይቀርጹና ከዛን ገንዘብ አንጡና ገንዘብ ካላመጣችሁ ወይም ቪዲዮ ለቅባችኋለን ምናምናምን ነገር የሚል አይነት ነገር በገንዘብ መቀበያ። ይሄ 80 ምናምን ሰው ሲቀርጽና እንዲህ ሲያደርግ ምን ለመጠቀም ነው? ይሄ ምንድን ነው? አይዶ ነው ብቻ ለዚህ ነው ጤና አይምሮ ችግር አለበት። ምልክ ብር አልጠየቃቸውም እንዳይተውት ነው። በቃኝ ካልክ መሄድ አትችልም።
እሱን ትታ መሄድ አትችልም። ሴት ልጅ በቃኝ ካለች በቃኝ፣ እኔ ካንተ ጋር መረረኝ ካለች በቪዲዮ ያስፈራራታል። ለቤተሰቦቿ ይልካል። አሁን በቃ ሁሉም ሴቶች የእሱ እንዲሆኑ ይፈልጋሉ። አንዲት ልጅ ደግሞ ምን አለች? ዌብሳይት አለ እሱ ራሱ ይሁንቅ ኤዲቲንግ ምናምን በጣም ጎበዝ ነው። ዌብሳይት አለ እዛ ላይ የሴቶች ራቁት ቪዲዮ ይሸጣል። እዛ ላይ እየሸጠው ነው አሉ። ጀርመን ሀገር ወረቀት የለውም አለ እሱ። ግን እኔ ራሱ የዛሬ ዓመት ነው ልጁ ማውቀው እርዳታ እየገባ 50 ሺህ ይላል፣ ቃል ይገባል። ደረሰኝ ላክ ዋትሳፕ ላይ ስሉ እንዲ አንቺ 50 ሺህ እኮ ለእኔ ነቲንግ ነው፣ እንዴት ለ50 ሺህ ብር ደረሰኝ ላክ ትይኛለሽ? ሀቢባ አስገብቻለሁ ምናምን ይለኛል። እኔ ደግሞ እውነትም ሀብታም መስሎኝ አይ በቃ ደረሰኝ አስገብቶ ይሆናል ምናምን ብዬ ላሽለዋለሁ። ለካ ጀለሴ አንድም አላስገባም። አሁን ደሞዜ ስንት ነው ያለው? 24,000 ዩሮ ነው ደሞዜ። ሶፍትዌር ኢንጂነር ነኝ ነው የሚለው። ግን አሁን እውነቱ ሲታወቅ ፎቶውን ስናወጣ ሲታይ ጀርመን ሀገር ነው፣ ሆምለስ ነው አሉ። እንደገና ደግሞ አንድ ሴትዮ አሉ፣ ስልካቸውም ቁጥራቸውም አለኝ፣ ምናልባት ብር እየላከላቸው ሊሆን ይችላል። 83ቱንም ሴቶች እናቴ ናት እያሉ ይተዋወቁለታል። እሳቸው ባይሆን እሷቸውን ነው በህግ ማስጠየቅ። ልጄ ነው እያሉ ይኸው ሴቶቹ ዛሬ ማታ ሁሉም ይመጣሉ። እሳቸውንም ደውዬ እንዲቀርቡ ጠይቃቸዋለሁ። እሳቸው ምለው ፎቶቸው ባሳያችሁ ትልቅ ሰው ስለሆኑ ነው ጋይስ። ላይ ቀጫጫ ቢሆኑም ግን ሽበት ትልቅ ናቸው። እና ልጄ ነው እያሉ እያንዳንዱን ሴት ልጄ ነው እያሉ ያወሩለታል። ያስተዋውቃል። እናቴን ተዋውቂያት እያለ ያስተዋውቃል እሳቸውን። እኔ ይመስለኛል እናቱ አይመስለኝም፣ ግን ብር እየከፈላቸው ቪዲዮ ተይዞባቸው እንዳይባል ትልቅ ናቸው። እንዴት በከሳቸው ቪዲዮ ይያዛል? ብር እየከፈለ የእሳቸውን ስልክ አለሽ አንቺ? አለኝ፣ ስልካቸውን ፎቶቸውም አለኝ። የት ነው የሚኖሩት? እዚህ አዲስ አበባ? እኔ እንጃ የሚኖሩበትን አላውቅም፣ ብቻ ግን ስልካቸውና ፎቶቸው አለኝ። እና ሁሉንም ሴቶች እንትን ነኝ እናቱ ነኝ እያሉ ልጄ ይወድሻል ተይ ምናምን ይላሉ። ልጆች 83ቱንም ይወድሻል እያሉ እንትን ይላሉ። ያስተዋውቃል እናቱ። አየህ ሴቶቹ ቶሎ እንዲያምኑት እናቱን ያስተዋውቃቸዋል። እሳቸው እናቴ ናቸው እያለ ያስተዋውቃቸዋል። ከዛ ሴቶቹ ወይኔ እናቱን ካስተዋወቀኝማ የእውነት ለቁም ነገር ነው የሚፈልገኝ ብላ ታምነዋለች። ገባክ? ቀደም እንዳጋጣሚ ይህንን ጫፍጫፉን ሊነግሩ ይሞክረው ነበረ። እኔ ጋ ገብቼ ነበረ ገስት ላይቭ ከፍቼ መቼ ነው የሚማሩት? አሁን እንግዲህ ስንት ዓመትሽ እየለፋሽ እኛም ብዙ እየተናገርን ከዚህ በፊት የምታስታውሺ ከሆነ ያ አሳረኛው የሚባል አጭበርባሪ እንደዚሁ የሰው ፎቶ ነበር እየተጠቀመ ምናምን ነገር የሚያደርገው። ሁለተኛ ይሄም እንደዚሁ አሁን እዚህ 4600 ሰው አካባቢ ያለ እዚህም ያላችሁ ምናልባት እንግዲህ በቪዲዮ አይተውት የማያውቁ በፎቶ ብቻ እያደረጉ የሚያወሩ እጅግ በጣም ብዙዎች ይኖራሉ። እና ከእንደዚህ አይነት ነገር እንግዲህ ካልተማሩ አንደኛውን የመታው እንቅፋት ለሌላው ማስተማሪያ ካልሆነ ምኑን ነው? እዛን ጊዜ ታስታውሻለሽ እንግዲህ አብርሃም የሚባለው መጥቶ ኢቭን ያቺ 650 ሺህ ብር የተበላችው ፖሊስ ጣቢያ ያቺን አካውንቷ ውስጥ ገንዘብ የገባውን ከያዝናት በኋላ አብርሃምን ፎቶ ታመጣለች። ኧረ እባክሽ የአብርሃም አይደለም ማነው የአሳረኛው አይደለም ይሄ የእሱን ፎቶ እየተጠቀመ ነው ምናምን ነገር። ከዛን አብርሃም ጋር ቪዲዮ ኮል አድርጌ ደወልኩለት አንቺ ጋር ከመጣልና ካወራም በኋላ ከዛን አብርሃም ሲወጣ በቃ ይሄው ነው ብሬን የበላው ምናምን ነገር እያለች ለቀውት እንትን ያደረገችበት ሁኔታዎች ነው ያሉትና እዚህ ውስጥ ያላችሁ እህት ወንድሞችም የምታወሩ ሰው ሊኖራችሁ ይችላል እና ስታወሩ ምናልባትም በቪዲዮ ወጥቶ ታይታችሁት ምናምን ነገር አይታችሁት እሱንም እናንተም ታይታችሁ እንደዚህ አይነት ነገር ብትማሩበት የአንዱ ታሪክ ለአንዱ ማስተማሪያ ቢሆን የሚለው መልእክት ለማስተላለፍ ያለው። አዎ ግን በጣም አስደነገጠኝ። ማለት እሱ ነው ብሬን የበላው ብላ አብርሃምን ስትይዝ፣ አሁን ንጹህ ሰው ምንም የማያውቅ ሰው ሶሻል ሚዲያ በመጠቀሙ ብቻ እንደዚህ አይነት መከራ ሊደርስበት ይችላል። ፎቶውን አንድ በጣም ጨዋ ለትዳሩ ታማኝ የሆነን ወንድ ፎቶ እየወሰዱ ለተለያዩ ሴቶች እነዚህ ባለጌ እንደ ማርቆስ አይነት ወንዶች ፕሮፋይል አድርገው እየዞሩ የተለያዩ ሴቶችን እየጀነጀኑበት፣ አሁን ያቺ ሴት መንገድ ላይ ከሚስቱ ጋር ስታገኘው አንተ ነህ ይሄ ከኔ ጋር ነው ብሎ እንትን ሊል ይችላል። የሰው ትዳር ሊፈርስ ይችላል። እንደገና ደግሞ
ብሬን በላህብኝ ብሎ ሊደበደብ